ለ7 ተከታታይ ቀናት ካፌ እየመጣች ምግብ ሳታዝ ውሃ ብቻ እየጠጣች ብታያት ምን ትላታለህ? እብድ ወይስ ድሃ? እኔ ግን የማትበላ ወፍ አልኳት። ምክንያቷ ግን ልብ ይሰብራል። ቻናላችን አዲስ ከሆናችሁ ቻናላችን ሰብስክራይብ አድርጉ፣ ነባር ከሆናችሁ ደግሞ ላይክ አድርጉ። ጠቃሚ ሆኖ ካገኛችሁት ለጓደኞቻችሁ ሸር አድርጉ። ተከታታይ ቪዲዮውን እንዲደርሳችሁ የደወል ምልክቷን ተጫኑ። የሰፈራችን ካፌ ፍቅርና ቡና ይባላል። እኔ ሁሌም ምሽት ላይ የምቀመጥበት የራሴ ጥግ አለኝ። ታሪኩ ግን ስለ እኔ አይደለም፣ ስለ እሷ ነው። እሷን ለመጀመሪያ ጊዜ ያየኋት በአንድ ማክሰኞ ምሽት ነበር። በካፌው የመስታወት መስኮት በኩል የውጭውን መንገድ እያየች ተቀምጣለች። ቁንጅናዋ ጮክ ብሎ የሚጠራት ሳይሆን እንደ ቀዝቃዛ ነፋስ ቀስ ብሎ ወደ ውስጥ የሚገባ አይነት ነው። ጠይም ቆዳ፣ ትላልቅና ብሩህ አይኖች እንዲሁም የተጠቀለለ ፀጉር አላት። ግን አንድ ያስገረመኝ ነገር ነበር። በጠረጴዛዋ ላይ አንድ ብርጭቆ ውሃና አንድ መጽሐፍ ብቻ አለ። አስተናጋጁ ሲመጣ በትህትና አይ አመሰግናለሁ፣ አልፈልግም ትለዋለች። በሚቀጥለው ቀንም መጣች። ውሃ ብቻ አዘዘች። በሶስተኛው ቀንም እንዲሁ። እኔ ከርቁኜ እታዘባታለሁ። ለጓደኛዬ ለናቲ ስለ እሷ ስነግረው ምናልባት እኮ በውሃ ብቻ የምትኖር የማትበላ ወፍ ትሆን ይሆናል ብሎ ቀለደ። ከዚያን ቀን ጀምሮ በልቤ ስሟን የማትበላ ወፍ አልኳት። 1 ሳምንት ሞላት። ሁሌም በተመሳሳይ ሰዓት ትመጣለች፣ ውሃዋን ትጠጣለች፣ መጽሐፏን ታነባለች፣ ከዚያም ትሄዳለች። የምትበላው ነገር ሲቀርብላት አይቼ አላውቅም። ውስጤ በጥያቄ ተሞላ። ችግር ይኖርባት ይሆን ወይስ አየሩ ይከብዳት ይሆን? በ8ኛው ቀን ድፍረቴን አሰባስቤ ወደ ጠረጴዛዋ ሄድኩ። ይቅርታ፣ እዚህ መቀመጥ እችላለሁ አልኳት። ቀና ብላ አየች። አይኖቿ ውስጥ የነበረው ብርሃን የልቤን ምት አፋጠነው። ይቻላል አለች በለስላሳ ድምፅ። ተቀመጥኩ። አስተናጋጁ መጣ። ለእኔ ማኪያቶ አዘዝኩና ወደ እሷ ዞርኩ። ለእሷ ደግሞ ስል አቋረጠች። አይ ለእኔ ምንም አልፈልግም አለች። ይቅርታ አድርጊልኝና አልኩኝ ፈገግ እያልኩ። ከሳምንት በላይ አይቼሻለሁ። ውሃ ብቻ ነው የምትጠጪው? ሰውነትሽ ምግብ አይፈልግም እንዴ? ወይስ ጓደኛዬ እንዳለው የማትበላ ወፍ ነሽ አልኳት። ለቅጽበት ደነገጠችና ልብ የሚነካ ሳቅ ሳቀች። ጥርሶቿ እንደ በረዶ ይንጸባረቁ ነበር። የማትበላ ወፍ አለች እየሳቀች። ጥሩ ስም ነው፣ ግን ምክንያቱ እሷ አይደለም። ታዲያ ምንድን ነው አልኩኝ። መጽሐፏን ቀስ ብላ ዘጋችና እጆቿን አጣምራ ተመለከተችኝ። እዚህ ካፌ የምመጣው ለምግብ ወይም ለቡና ብዬ አይደለም። እዚህ የምመጣው ለናፍቆት ነው። ለናፍቆት? ግራ ገባኝ። አዎ፣ ከዛሬ 2 ዓመት በፊት በዚች ወንበር ላይ ከምወደው ሰው ጋር ተቀምጠን ነበር። እሱ አሁን በሕይወት የለም። ግን እዚህ መጥቼ በመስኮቱ ሳየው እናንተ ስትበሉና ስትጠጡ ሳያችሁ ያንን ቀን አስታውሳለሁ። ሆዴ በምግብ ሳይሆን በትዝታ ይሞላል። ትዝታ ደግሞ ምግብ ያስጠላል። ንግግሯ ልብ ይነካ ነበር። ያንን ሁሉ ቀንም የናፍቆት ጾም ስትጾም እንደነበር ተረዳሁ። ዝም አልኩ። ማውራት አቃተኝ። ከዚያም ቀጠለች። ግን ታውቃለህ፣ ዛሬ የተለየ ነገር ተሰምቶኛል። ምን? ሁሌም ብቻዬን ስለነበርኩ ትዝታው ይከብደኝ ነበር። ዛሬ ግን አንተ መጥተህ አናገርከኝ። ስሜንም የማትበላ ወፍ አልከኝ። ሰው ካለኝ ምናልባት የምበላው ነገር ይኖረኝ ይሆናል። ልቤ በደስታ ዘለለ። ወዲያውኑ አስተናጋጁን ጠራሁት። ለሁለታችን የሚሆን እራት አምጣልን አልኩት። የዚያን ቀን ማታ የማትበላው ወፍ ለመጀመሪያ ጊዜ በላች። የበላችው ግን ምግብ ብቻ ሳይሆን አብሮነቴን ጭምር ነበር። እኔም የእሷን የብቸኝነት ታሪክ በላሁት። ከዚያች ምሽት በኋላ እሷ ብቻዋን ውሃ የምትጠጣ ወፍ ሳትሆን
አብረን ፍቅር የምንመገብ ጥንዶች ሆን። አሁን ካፌ ውስጥ ስንገባ ሰዎች እያዩን እነዚያ የሚዋደዱ ወፎች መጡ ይላሉ። እውነት ነው። ፍቅር ሲኖር ባዶ ሆድም ይሞላል፣ የደረቀ ከንፈርም ይረጥባል። ከዚያች ምሽት በኋላ ሕይወታችንን ተቀየረ። ስሟ ሄርሜላ እንደሆነ ነገረችኝ። የማትበላ ወፍ የሚለው ስም ግን በጨዋታ መሃል የምጠራት የፍቅር ቅጽል ስሟ ሆኖ ቀረ። ቀናት ወደ ወራት ተለወጡ። ሄርሜላ አሁን ትበላለች፣ ትጠጣለች፣ ከሁሉም በላይ ደግሞ ትስቃለች። ሳቋ እንደ ደወል የሚልም ነው። ሲሰሙት የልብን ዝገት ያራግፋል። ይሁንና አልፎ አልፎ ዓይኖቿ ውስጥ የምመለከተው ድንገተኛ ጥላ ነበር። ልክ በጠራ ሰማይ ላይ እንደሚመጣ ደመና ደስ ብሎን እያወራን ድንገት ትክዝ ትላለች። አንድ ቀን አመሻሽ ላይ ቀጠሮ ነበረን። እኔ ቀድሜ ቦታው ላይ ደርሼ ብጠብቅም እሷ ግን ሳትመጣ ቀረች። ስልኳ አይነሳም። ተጨነቅኩ። ወደ ቤቷ ሄድኩ። የለችም። ልቤ ውስጥ አንድ ፍርሃት መጣ። ወደ ድሮ ልማዷ ተመልሳ ይሆን? በፍጥነት ወደዚያኛው ካፌ ፍቅርና ቡና ሄድኩ። ልክ እንደ ጠረጠርኩት ነበር። ሄርሜላ ያንን የመስኮት ጥግ ይዛ ተቀምጣለች። ጠረጴዛው ላይ እንደተለመደው አንድ ብርጭቆ ውሃ ብቻ አለ። መጽሐፏን ገልጣለች፣ ግን አታነብም። ዝም ብላ ወደ ውጭ ታያለች። ልክ መጀመሪያ እንዳየኋት ቀን ቀስ ብዬ ተጠጋኋትና ወንበሩን ሳብ አድርጌ ተቀመጥኩ። ደነገጠች። ለምን አልኳት በቀስታ። ድምፄ ውስጥ ቁጣ ሳይሆን ህመም ነበር። ህመሙ እየለቀቀ ይመስለኝ ነበር። ሄርሜላ ዓይኖቿ እንባ አርግዘው ተመለከተች። ህመም እኮ እንደ ጉንፋን አይደለም፣ ታሞ አይድንም አለች። ድምጿ ይንቀጠቀጣል። ዛሬ የእሱ የልደት ቀን ነው። ላከብረው ሞከርኩ። ኬክ ገዛሁ፣ ግን ጉሮሮዬ ተዘጋ። ልበላ ስል ያንተ ፍቅር ትዝ አለኝ። ስስቅለት የነበረውን ደስታ ሳስብ እሱን የከዳሁት የረሳሁት መሰለኝ። ደስተኛ የመሆን መብት ያለኝ አይመስለኝ። የችግሩን ጥልቀት አሁን ተረዳሁ። ሄርሜላ የምትሰቃየው በናፍቆት ብቻ ሳይሆን በደስታ ጸጸት ነበር። አዲስ ሕይወት በመጀመሯ የሞተውን ፍቅረኛዋን እንደ ከዳች ይሰማታል። እጆቿን ከጠረጴዛው ላይ አነሳሁና በሁለት እጆቼ ያስኳቸው። ቀዝቅዘዋል። ሄርሜላ ስሚኝ አልኳት፣ አይን አይኗን እያየሁ። ልብ እኮ እንደ ቤት ጠባብ አይደለም። ልብ እንደ ሰማይ ሰፊ ነው። አዲስ ሰው ሲመጣ ሌላኛው አይናፈቅም፣ ሌላኛው አይፈናቀልም። አንቺ ደስተኛ ስለሆንሽ እሱን ረሳሽው ማለት አይደለም። ደስታሽ ለሱ ያለሽን ክብር አይቀንሰውም። ዝም አለች። እንባዋ በጉንጮቿ ላይ ፈሰሰ። ቀጠልኩ። ወፍ ለመብረር ሁለት ክንፍ ያስፈልጋታል። አንዱ ክንፍ ትዝታ ነው፣ ያለፈው ታሪክሽ ነው። ሁለተኛው ክንፍ ደግሞ ተስፋ ነው፣ አሁን ያለሽበት ሕይወት ነው። በአንድ ክንፍ ብቻ መብረር አትችይም። በትዝታ ብቻ ከኖርሽ ትወድቂያለሽ። ትዝታን ክደሽ በተስፋ ብቻ ለመኖር ከሞከርሽም ሚዛን ትስቻለሽ። እባክሽ በሁለቱም ክንፍሽ ብረሪ። ንግግሬ ወደ ውስጥ ዘልቆ እንደገባ ፊቷ ላይ አየሁ። ጥልቅ ትንፋሽ ተነፈሰች። ያዘለችውን ሸክም ያራገፈች ያህል ትከሻዋ አዘናለ። ትክክል ነህ አለች እንባዋን እየጠረገች። ለካ ወፍ መብረር እንጂ መቀመጥ አይስማማት። አስተናጋጁን ጠራችው። ምን ልታዘዝ አለ። እኔን ተመለከተችኝና ፈገግ አለች። ያ የጠፋው ብርሃን አይኖቿ ውስጥ ተመለሰ። ሁለት የልደት ኬክ አምጣልን አለችው። አንዱ ለትዝታዬ፣ አንዱ ደግሞ ለተስፋዬ። በዚያች ምሽት ኬክ ተቆረጠ። ሻማ ባይበራም ልባችን በራ። ሄርሜላ በላች። ግን የዚያን ቀን የበላችው ለረሃብ ብቻ አልነበረም። ያለፈውን ሕይወቷን ከዚህኛው ጋር አስታርቃ ለመብረር ነበር። አሁን አውቃለሁ
የማትበላው ወፍ በላች ብቻ ሳይሆን ወደ ሰማይ በረረች። እኔ ደግሞ አብሬያት የምበር የሰማይ ጓደኛዋ ሆንኩ። ጊዜው እንደ ጅረት ፈሰሰ። አሁን እኔና ሄርሜላ ፍቅርና ቡና ካፌ የምንሄደው ለትዝታ ሳይሆን አዲስ ታሪክ ለመጻፍ ነው። ያ መከፋት ከፊቷ ላይ ጠፍቶ በምትኩ ብሩህ ተስፋ ተተክቷል። ነገር ግን ፍቅር ሁሌም ተንከባካቢ ሆኖ አይቀጥልም። አንዱ ሲደክም ሌላኛው መሸከም አለበት። የእኔ ተራ ደረሰ። ክረምት ገብቶ ኃይለኛ ጉንፋን ያዘኝና አልጋ ላይ ዋልኩ። ትኩሳት፣ ራስ ምታትና ቅዝቃዜ አላላውስ አለኝ። ለ3 ቀናት ከቤት መውጣት አልቻልኩም። ስልኬን አጥፍቼ ተኝቼ ነበር። በህመሜ መሃል አንድ ስጋት እረፍት ነሳኝ። ሄርሜላ ብቻዋን ስትሆን ወደ ድሮ ብቸኝነቷ ትመለስ ይሆን? ያንን ቀዝቃዛ ውሃ ብቻ እያየች ትተክዝ ይሆን? በአራተኛው ቀን ጠዋት በሩ ተንኳኳ። አቅም ባይኖረኝም እየተንገዳገድኩ ሄጄ ከፈትኩት። ሄርሜላ ናት፣ ግን ብቻዋን አይደለችም። በሁለት እጆቿ ትላልቅ የገበያ ፌስታሎችን ይዛለች። ፊቷ ላይ ድንጋጤና ስጋት ይነበባል። ለምን ስልክን አጠፋህ አለችኝ ወደ ውስጥ እየገባች። እቃውን ጠረጴዛው ላይ አስቀመጠችና ግንባሬን ዳሰሰችኝ። እጅን ያዘች። አሞኛል ሄርሜላ፣ እንዳትጨነቂ ብዬ ነው አልኳት በደረቀ ድምፅ። ምንም አልመለሰችልኝ። ኮርቷን አወለቀችና እጇን ሸብ አደረገች። ወደ ጓዳ ገባች። ለመጀመሪያ ጊዜ እኔን ሲያስተናግዱ የነበሩ እጆች አሁን ሊያስተናግዱ ተዘጋጁ። ከጥቂት ደቂቃዎች በኋላ ቤቱ በሽንኩርትና በሚጣፍጥ የምግብ ሽታ ታወደ። ሽታው ራሱ ፈውስ ነበር። ተመልሳ ስትመጣ ትኩስ ሾርባ በሳህን ይዛ ነበር። አልጋው ጠርዝ ተቀመጠች። ቀና በል አለች እንደ ሕፃን እየተንከባከበች። አየሽ ሄርሜላ፣ እኔ እኮ ጠንካራ ነኝ ለራሴ። አላስጨረሰችኝ። ማንኪያውን ወደ አፍ ያስጠጋች። ድሮ እኮ የማትበላ ወፍ ያልከኝ መብላት ስለማልችል አልነበረ፣ የሚያጎርሰኝ እጅ ስለሌለ ነበር። አሁን እኔ አለሁልህ፣ ዝም ብለህ ብላ። የሾርባውን ሙቀት ጉሮሮዬን እያለሰለሰ ወረደ። ግን ከሾርባው በላይ ያገገምኩት በንግግሯ ነበር። ያቺ በናፍቆት ተሰባብራ የነበረች ሴት አሁን የኔ ጥንካሬ ሆናለች። በላሁ፣ ጠጣሁ፣ ላባ ወጣኝ። እሷ ግን ከጎኔ አልተለየችም። የዛን ቀን ማታ ቤቴ ለመጀመሪያ ጊዜ ቤት መሰለኝ። ባዶ የነበረው ኩሽና ሞላ። ቀዝቃዛው ክፍል ሞቀ። አይኖቿን እያየሁ ጠየቅኩ፣ ሄርሜላ፣ አሁንስ ካፌ መሄድ አያምርሽም? ፈገግ አለች። ያ የሚያምር ሳቋ ተሰማ። ወፎች የሚበሩት ምግብ ፍለጋ ብቻ አይደለም፣ ሲመሽ ወደ ጎጆአቸው ይመለሳሉ። ካፌው የመብረሪያ ቦታዬ ነበር። ይህ ደግሞ እጄን አጥብቃ ያዘች። ይህ ደግሞ ጎጆዬ ነው። ከጎጆዬ የትም አልሄድም። በዛች ደቂቃ አንድ ውሳኔ ወሰንኩ። ይህች የማትበላ ወፍ የተባለች ሴት ከእንግዲህ የኔ ብቻ ሳትሆን የህይወቴ ጣራና ግድግዳ፣ የልቤ ምሰሶ ናት። ለካስ ወፍም ጎጆዋን የምትሰራው ከእንጨትና ከሳር ብቻ አይደለም፣ ከፍቅርና ከመተሳሰብም ጭምር ነው። እኔና ሄርሜላ በዛች ክረምት ፍቅራችንን ከካፌው ጠረጴዛ ወደ ህይወት ማዕድ አሸጋገር ነው። ውድ ታዳሚዎቻችን ያዳመጣችሁትን ይመስል ነበር። ታሪኩ ከተመቻችሁ ላይክ እና ሼር እንዲሁም ሰብስክራይብ አይረሳ። አመሰግናለሁ።